ቤቱ የተዝረከረከ መልካም ኃላፊ የሌለው ከተመሰረተ ንጉሱ ተወደቁ ጀምሮ ነው መጅሊስ የተመሰረተው። ከዛ ጀምሮ ዛሬ ድረስ ሰው አላገኘም ነው የምንለው። መሪም ጥሩ አላገኘም፣ አስተዳደርም ጥሩ አላገኘም። ወደ ሲሪያብና ወደ ሌላው አልሄድም። ቤቱ ይመሰክራል፣ ህዝቡ ይመሰክራል። ገሌ እንዲህ ነው፣ ገሌ ዘራፊ፣ ገሌ ሌባ ማለት አልፈልግም። እንደዚህ ያለ መልካም አስተዳደርና መልካም ኃላፊ ቢኖር ኑሮ አሁን ለልመና ባልተዳረግን ነበር። ሁለተኛው አስደናቂና አስገራሚ አሁን የጠየቀው ይሄ ቤት ሰርቆም ሄደ ዘርፎም ሄደ ተከስቶ ያቅም እንመለከታቸው አካሎች ጋራ ኮንታት እያደረገ ነው የሚበላው። ተቀደም በፊተኞቹ 75 ወንጀል ተገይቶ እንከሳለን ብንል የሚመለከተው አካል አትክሰሷቸው ብሎ ነው የከለከለው። መቼም ሌባት ይበላ ጓደኛው ጋር ተካፍሎ ነው። ያሁንም ደግሞ ይከሰሳል ይከፍላል ብዬ ጥርጣሬ የለኝም። አሁን አዲሶቹ ተተክተናል። አዲሶቹም ደግሞ ዘራፊን ሆነ እንደው ሌባን ሆነ እንደው የህዝቡን መብት የምናስከብርን ሆነ እንደው የልማት ሰዎችን ሆነ እንደው 6 ወር ድረስ እናየዋለን። ዘራፊ ታለ ሌባ ታለ እናራግፈዋለን እንደቅማል። ሰላማዊ ሰው እናስገባበታለን። ወደፊት የሙስሊሙ መብት ይከበራል። ሙስሊሙ ወደ ልማት ይሳተፋል። መጅሊሱ ያለማል፣ እስልምናውን ያስከብራል ብለን እኔ በበኩሌ ሙሉ ተስፋ አለኝ። ጓደኞቼ በዚህ ደረጃ ታልሆኑ አንዲት ቀን እዚህ ቤት መዋል አልፈልግም። ቤት እመለሳለሁ፣ ስራ አለኝ፣ አስተምራለሁ፣ እሰራለሁ፣ ምክር አስተላልፋለሁ፣ ስራ እመለሳለሁ። መጨማለቅም አልፈልግም። እኛ የተከበሩ ጠቅላይ ሚኒስትር አብይ አህመድ ለሙስሊሙ አንድነት ብለው አስገቡኝ እንጂ ይሄ ቤት ተመጀመሪያ እስከ መጨረሻ ጨምላቃ ቤት ስለሆነ እዚህ ቤት መግባት አልፈልግም ነበር። የሳቸውን ሐሳብ የሳቸውን ፍላጎት አሳካለሁ ብዬ ነው እዚህ ቤት የገባው። ምናልባት ተስተካከለ እንደው እናስተካከላለን፣ እማይስተካከል የሆነ እንደው ትቼው እወጣለሁ፣ አልቀመጥም።